ዲቪ 2026 ኢንትራንስ ስታትስ ቼክ ትናንትና ጀምረን ማወቅ እንችል እንደነበረ የዩናይትድ ስቴትስ ስቴት ዲፓርትመንት አሳውቆ ነበረ። ያ ማለት ሜይ 3 2026 በእነሱ ማለት ነው። ሰው ትናንትና ኮንፈርሜሽን ነምበራችሁን በመታስገቡ ጊዜ ኢንቫሊድ ይላችሁ ነበረ። ምክንያቱም ኢንቫሊድ ይላችሁ የነበረበት ምክንያት ምንድነው? የሰዓቱ ልዩነት ነው። በእኛ በምስራቅ አፍሪካ አንድ ሰዓት አካባቢ ጀምሮ ነበር ይሰራ የነበረ። ቲዮሊቭ ኤዲቲ ማለት በእነሱ ነው። ቲዮሊቭ ፒኤም ኤዲቲ ነበር ይል የነበረ። ስለዚህ በእነሱ ነው። ዛሬ በስልካችሁ ማየት እንደምትችሉ ነው ማሳያችሁ። በምትፈልጉት ብራውዘር ነው በክሮም ገብቼ እያንዳንዱን አሳያችኋለሁ ማለት ነው። አብራችሁን ቆዩ። እዚህ ጋር እንጽፍለታለን ሰርች ባሩ ላይ ዲቪ 2026 ብዬ ጽፍለታለሁ ማለት ነው። ሶ ካሁን በፊት ጽፌለት ስለነበረ ሰርች ባሩ ጋር ያመጣልኛል። ናው እንደዚህ ሰርች አድርጎ መጀመሪያ የሚያመጣላችሁ ምንድነው? ኤሌክትሮኒክ ዳይቨርሲቲ ቪዛ የሚል አለ። ዩኤስ ዲፓርትመንት ኦፍ ስቴት የሚል አለ። የመጀመሪያው ነው። ሶ እሷን ተች አድርጌ ገባለሁ። እዚህ ጋር ቼክ ስታተስ የሚል አለ በሰማያዊ ከለር የተጻፈ። እሱን ቼክ ስታተስ የሚለው ላይ እንገባለን ማለት ነው። መጨረሻ ላይ ኮንቲኒው የምትለዋን እንገባለን እሷ ጋር። ያው ዛሬ ጀምራችሁ ትናንትና ከአንድ ሰዓት ሌሊት ጀምራችሁ ማየት ትችላላችሁ። ስለዚህ እዚህ ጋር የምትሞሉትን እያንዳንዱ ነገር ላሳያችሁ ማለት ነው። በጣም ቀላል ነው። የመጀመሪያ ምንድነው የሚላችሁ? ኮንፈርሜሽን ነምበር ነው። ኮንፈርሜሽን ነምበር ዲቪውን ስትሞሉ የተሰጣችሁ ቁጥር ነው። ኮምፒውተር ቤት ከሞላችሁ ራሱ ኮንፈርሜሽን ነምበሩን ፕሪንት አድርገው ሰጧችኋል፣ ወይም ደግሞ በስልካችሁ ሰጧችኋል። እሷን ቁጥር ነው፣ ባለ 16 ዲጂት ነች። እሱን ቁጥር ስታስገቡ በጥንቃቄ ማስገባት ይኖርባችኋል። ሌተር ሊኖር ይችላል፣ ቁጥርም በጥንቃቄ ነው። ኬዝ ሴንሲቲቭም ስለሆነ ከስሞል ሌተር ካፒታል ሌተርም ከሆነ በጥንቃቄ ማስገባት ይኖርባችኋል ማለት ነው፣ እዚህ ጋር ማለት ነው። ሌላው ሁለተኛ ላይ ላስት ፋሚሊ ኔም ነው የሚላችሁ፣ የአያታችሁ ስም ማለት ነው። እዛ ዲቪው ሲሞላ የተሞላ የአያታችሁን ስም በትክክል ፊደሉን ሳታዛንፉ እሱን መጻፍ ነው። ሌላ ሶስተኛ ላይ ምንድነው የሚላችሁ? ይር ኦፍ በርዝ ይላል። የተወለዳችሁበት ዓመተ ምህረት በእነሱ አቆጣጠር ነው፣ በእኛ አይደለም የምትሞሉት፣ በእነሱ አቆጣጠር። እዛ ዲቪው ላይ ሲሞላ ያስገባችሁትን ዓመተ ምህረት በእነሱ አቆጣጠር ነው። መጨረሻ ላይ ኦተንቲኬሽን ይላችኋል። ይህ ኦተንቲኬሽን ምንድነው? ካፕቻ ነው። እናንተ ሰውና ኮምፒውተር እንትን ነው ኤአይ መሆናችሁን ለመለየት ነው የሚጠቀምበት ማለት ነው ሲስተሙ። ስለዚህ ኦተንቲኬሽን በጥንቃቄ ካስገባችሁለት በኋላ መጨረሻ ላይ ሰብሚት ነው የምትሉለት። ፕሮሰስ አድርጎ ያሳያችኋል። እስኪ ለምሳሌ የኔን እኔ ማለት ነው የኔን እኔ አብረን እዚህ ጋር የኔ ካሁን በፊት አስገብቼለት ስለነበረ ኮፒ ፔስት አድርጌ ለምጣለት። ሌላ እዚህ ጋር ላስት ፋሚሊ ኔም የአያቴን ስም አስገባለታለሁ ማለት ነው። አስገባውለት። ሌላ ይር ኦፍ በርዝ ይለኛል። የተወለድኩበት ዓመተ ምህረት ደግሞ በእነሱ አቆጣጠር ነው። እሱን አስገባለታለሁ። መጨረሻ ላይ ኦተንቲኬሽን ነው። ይህን ኦተንቲኬሽን ኬዝ ሴንሲቲቭ ነው። ባለፈ እንዳልኳችሁ በጥንቃቄ ነው የምታስገቡለት። አሁን እዚህ ጋር የሚያሳየኝ ማን ነው? ጄ ኢ ኦኬ በቃ ይሄ ነው ማለት ነው ኦተንቲኬሽኑ። አሁን ጨርሻለሁ። ከዚህ በኋላ ሰብሚት ነው የምለው። ሶሪ እዚህ ጋር ካፕቻ ልክ አይደለም እያለኝ ነው። እንደገና አስገብቼ ቼክ አድርገዋለሁ። ኦኬ እስኪ አሁን ናው መጨረሻ ላይ ምንድነው እያለኝ ያለው? አልደረሰህም እያለኝ ነው። ሃዝ ኖት ቢን ሴሌክትድ እያለኝ ነው። ሶ እናንተ በዚህ መልኩ ቼክ ማድረግ ትችላላችሁ። ሰው ኮምፒውተር ቤት መሄድ ተጨማሪ ወጪ ማውጣት አይጠበቅባችሁም። በያዛችሁት ስልክ
ዲቪ እንደደረሳችሁና እንዳልደረሳችሁ ማወቅ ትችላላችሁ። ሌሎች ፕሮሰሶችንም በዚህ ማስኬድ ትችላላችሁ። ሌላ የደረሳችሁ ሰዎችም ደግሞ ሌላ ወጪ ማውጣት አይጠበቅባችሁም። እኔን ብታሳውቁኝ ይህንን የምናውቀውን እናካፍላችኋለን። መልካም እድል። እናመሰግናለን። ይህን ቻናል በደንብ ሰብስክራይብ እና ሼር አድርጉልኝ እንዲተዋወቅ። አመሰግናለሁ። መልካም ቀን ይሆንላችሁ። ባይ ባይ።